ስለዚህ ጫማ ማረግ አትችልም። አስገብተህ ነው የምትሄደው። ዛሬ ችግር ይፈታል። አሜን። ዛትስ ዋይ ኮል ዩ ከዛ ጋር የጠራው እግዚአብሔር ሰው ሽንት ቤት ገብቼ እግዚአብሔር ሰው ዛሬ ካገኘ እኔ እግዚአብሔር ያገኛል ብዬ ነው ተወራርደ ሽንት ቤት ውስጥ ሆነ አንተ መስሪያ ቤት ውስጥ ቃላ የሚባል ሰው አለ። ትክክል ነው። እግዚአብሔር አምላክ የዊች ክራፍቶችን የጠንቋዮችን ጥንቆላ ዛሬ ያፈርሳል። አሜን። አንዳንድ ጊዜ የማታውቀው ሰው ዝም ብሎ ከኋላ ሲከተልህ በናዝሬቱ ጌታ በኢየሱስ ክርስቶስ ስም በልና አፍርስራው። አታልቅስ። እንደዚህ ነው ይሄ ዞር ብለን በናዝሬቱ ጌታ በኢየሱስ ስም ስራን አፍርሻለሁ ማለት አሜን። አፈረስና ለምን መሰለ ናው ዲማኒክ ወርልድ ላይ አዲስ የተጀመረ አሰራር አለ። ስትሄድ የጫማ ሶል ያረፈበት ቦታ ይዘግናሉ፣ ሰፍረው ይወስዳሉ። ዜንዋት ጥንቆላው ዓለም ላይ ያስደግማሉ። ወይ እግር ይቆረጣል፣ ወይ እግር ሽባ ይሆናል፣ ወይ ደግሞ እንደዚህ እግር ያብጣል። ለምንድን ነው እንደዚህ የመጣኸው? እግር ያብጣል። አዎ በጣም አንተ ግን ምክንያቱ አልገባህም። ምን እኔ ማውቀው ምንም ነገር የለም። እግርህ ያብጣል። ስለዚህ ጫማ ማረግ አትችልም። በቃ አስገብተህ ነው የምትሄደው። ዛሬ ችግር ይፈታል። አሜን። ዛትስ ዋይ ኮል ዩ ከዛ ጋር የጠራው እግዚአብሔር ሰው ሽንት ቤት ገብቼ እግዚአብሔር ሰው ዛሬ ካገኘ እኔ እግዚአብሔር ያገኛል ብዬ ነው መጣሁ። ዛሬ ተወራርደ ሽንት ቤት ውስጥ ሆነ የጸለይከውን ጸሎት እግዚአብሔር እዛም ይሰማል፣ እዚህም ይሰማል፣ የትም ይሰማል። አሜን። ካኒያባ አንተን የሆነ መንግስት መስሪያ ቤት ውስጥ አያለው። አሜን። መንግስት መስሪያ ቤት ውስጥ ስትሰራ አያለው እና የእግዚአብሔር መንፈስ ኦላ ቢካራቪ ሻማኒ ያማስ የእግዚአብሔር ልጅ ኢየሱስ የተባረከ ይሁን። አሜን። ፓስተር ቅድስት አቤት። ስንት ፓስተሮች አሉ እዚህ ዛሬ? ከኔ ጋር 3 አለ። ማን ናቸው? ፓስተር ቃላ፣ ፓስተር አንዱ አለ፣ ፓስተር ቃላ አለ፣ ፓስተር አንዱ አለ ማለት። ስማኝ፣ አንተ መስሪያ ቤት ውስጥ ቃላ የሚባል ሰው አየው። ትክክል ነው። እግዚአብሔር ሰው ካናይ ፕሮፌሰር ቃላ የሚባል ሰው አየው። ትክክል። አንተ እዛ መስሪያ ቤት ውስጥ መስራት ከጀመርክ ብዙ አመት ቢሆንህም አንተ ከቀን ወደ ቀን መስሪያ ቤት ሄደህ ሰርተህ አገልግለህ መምጣት እየከበደ ነው። ምክንያቱም ነገሩ ሁሉ ተወሳስቦ ነው ያለው። አሜን። እግዚአብሔር አምላክ የዊች ክራፍቶችን የጠንቋዮችን ጥንቆላ ዛሬ ያፈርሳል። አሜን። ኢቭን listen የዛሬ አመት አይደለም፣ የዛሬ ወር አይደለም። አሁን ጸልያለሁ መርገሙ ሲሰበር ሄደህ ቆንጆ ጫማ ስንት ቁጥር ነው? 42 ቁጥር ጫማ ሄድና አርግ። አሜን። ይሄን 42 ቁጥር ጫማ ስታረግ አሜን በፊት እግር እንደዚህ ተነርቶ ይጨንቃል። አሜን። ልክ ነው። እንደማንኛው አሁን እኔ ጫማ ነው ያረኩት፣ አንተ ስሊፐር ነው ያረከው። ዛሬ ነገሩ ይፈታል። አሜን። ሰው ታስሯል። አሜን። የሚራመድበትን ኮቴው ያረፈበትን ቦታ አሸዋ ወስደው ያስደገሙ ሰዎች አሉ። ጠላት አንዳንድ ጊዜ የማታውቀው ሰው ዝም ብሎ ከኋላ ሲከተልህ በናዝሬቱ ጌታ በኢየሱስ ክርስቶስ ስም በልና አፍርስራው። አሜን። አታልቅስ። እንደዚህ ነው ዞር ብለን በናዝሬቱ ጌታ በኢየሱስ ስም ስራን አፍርሻለሁ ማለት አሜን። አፈረስና ለምን መሰለ ናው ዲማኒክ ወርልድ ላይ አዲስ የተጀመረ አሰራር አለ። ስትሄድ የጫማ ሶል ያረፈበትን ቦታ ይዘግናሉ፣ ሰፍረው ይወስዳሉ። ዜንዋት ጥንቆላው ዓለም ላይ ያስደግማሉ። ወይ እግር ይቆረጣል፣ ወይ እግር ሽባ ይሆናል፣ ወይ ደግሞ እንደዚህ እግር ያብጣል። ይሄ ሰው ኮቴው እዛ የሚሰራበት ቦታ ላይ እንዳይደርስ ስራ የተባለ ቤቱ እንዲቀመጥ የተደረገ ድግምት ነው። ዛሬ ይፈርሳል። አሜን። እግዚአብሔር ሰው እኔ 3 ወር ነው የተኛሁት መኝታ ላይ። ከዛ ጦር ኃይሎች ሆስፒታል ያወጥኩት። እሺ ምን አሉ? ከዛ መድኃኒት ምንም የለም መርመሩ። ከዛ የጉበት ኢጤ አለ። የጉበት ኢጤ ወዴት ይሄዳል? ወደ ካንሰር ይሄዳል። እሱ መነሻው ምንድነው? እግሩ ያብጣል። ከዛ እሱ ምክንያት ነው ያበጠው አሉ። ጥሩ የዶክተር ማብራሪያ ነው። እነሱ በላብራቶሪ ነው የሚያዩት፣ እኔ ደግሞ በራእይ ነው የማየው። አሜን። ዛሬ እግዚአብሔር አገኘኝ። 5 ወሩ እንደውም ባለፈው በሽፍራሽ ነው ተሸክመን ያመጣነው። ባለፈው አንተ ከጸለይክ በኋላ ነው በእግሩ እንኳን የቆመው። አሁን ደግሞ ጫማ ያረጋል። በቃ አሁን ደግሞ ስራ ይሰራል። ታስሮ ወታደር ነው። እዛ ቃላብ ያለበት መስሪያ ቤት ኢቭን እኔ አሁን ብነግርህ ይሄ ሚዲያ ያያል። አብሮ ነው የሚሰሩ አውቃለሁ። ቆይ አብሮ የሚሰሩ ሰዎች አሉ። እዛ ምልክቱን የነገርኩ እዛ የሚሰራበት መስሪያ ቤት ነው። አሁን ስሙን ብነግርህ ሌላ ጦርነት ነው የሚመጣው። የእግዚአብሔር መንፈስ እሱን አትጥራለኝ፣ ነገር ግን ስራውን አፈርሳለሁ። አሜን። ከፈለክ ምርጫ ልስጥህ። ይሄን በሽታ ወደ መጣበት ልመልስ ወይስ ይፍረስ? ይመለስ በኢየሱስ። አንድ ሰው ጮሆ ኢየሱስ ይበል። ኢየሱስ አድራሻለሁ። የበሽታ አድራሻለሁ፣ አድራሻው አይቻለሁ። ይሄንንም ወደ አድራሻው ልመልሰው ወይ ይመለስ። መጽሐፍ ቅዱስ ሲናገር ጳውሎስ እንደዚህ አለ፣
ይላችሁ ምን አይነት ጨካኝ ነው እንዳትሉ መርከብ አለመሪ እንደሚሄድ የሰዎችን እምነት የሚያጣምሙ ሄሜኔዎስና እስክንድሮስ የሚባሉ አሉ እነኚህን ሰዎች አለ ለሰይጣን አሳልፌ ሰጥቻለሁ አለ ማ ኦኬ ለአጋንንት ተሰጣቸው አንዳንድ ሰዎች መማር አለባቸው ይማሩ ኦኬ ወደ መጣበት መልሳለሁ አሜን ይመለስ አሜን ሃሌሉያ አሜን 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 mighty name of Jesus 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 አሜን ወደ መጣበት መልሻለሁ ይመለስ ኢየሱስ ይባረክ አሜን 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 እንኳን ደስ አላችሁ እንኳን ደስ አለ አሜን በላ አሜን በዚህ ምክንያት የመጣ ጠባሳ ሁሉ ከላይ ላይ ተነስቷል አሜን you are free አሜን እንኳን ደስ አለ አሜን ደስ ይያለ ሂድ እንኳን ደስ አለሽ ሐዘናት ሰሚም አሜን ሐዘናት ሰሚም አሜን በኢየሱስ ስም ይሄ ካንሰር ከላይ ላይ አንስቻለሁ